Hello everyone, this is Meles from Mani English, and in our today's session we are going to see about the verb to have negative. So ዛሬ ከባለፈው ክፍል የቀጠለውን የverb to have ወይም ደግሞ የመኖር ግስ እንዴት አድርገን ነው በአሉታዊ መንገድ እንዴት አድርገን ነው የምንናገረው ወይም ደግሞ እንዴት አድርገን የምንገልጸው የሚለውን ነገር ለማየት እንሞክራለን ማለት ነው። እንደነገርኳችሁ verb to have ላይ ሁለት ቨርቦች ያስፈልጉናል። በባለፈው ቪዲዮ ላይ ምን ብያችኋለሁ? ሜን ቨርብ ኤንድ ኦክሲላሪ ቨርብ የሚባሉ ነገሮች አሉ ብያችኋለሁ አይደለ? verb to haveን ፖዚቲቭ ፎርም ስናደርግ እንደምንድን ነበር የተጠቀምነው? እንደ ሜን ቨርብ ነው አይደለ የተጠቀምነው። ስለዚህ እንደ ሜን ቨርብ ስንጠቀም አሁን ወደ ኔጌቲቭ ወይም ደግሞ አሉታዊ አረፍተ ነገር በምንሰራበት ጊዜ ወይም ወደ አሉታዊ አረፍተ ነገር በምንቀይርበት ጊዜ ምን ያስፈልገናል ማለት ነው? ረዳት ግስ ያስፈልገናል። እነዚህ ረዳት ግሶች ስንት ናቸው? 3 ናቸው። ማን ናቸው? ዳዝ፣ ዱ፣ ዲድ። እነዚህ ምንድናቸው? verb to haveን ምን ያደርጉልናል? ሰፖርት ያደርጉልናል። እነዚህ ኦክሲላሪ ቨርቦች ዊልን ጨምሮ ማለት ነው ስለምን ያወራሉ? የመጀመሪያው ነገር ታይምን ነው የሚያወሩት። ቴንስ ታይምን ያወራሉ። ፕሬዘንት፣ ፓስት፣ ፊውቸር የሚለውን ቴንስ ታይም ይናገራሉ። ሌላኛው ደግሞ አረፍተ ነገሩ ምን ለማድረግ ኔጌቲቭ ለማድረግ ያገለግላሉ። ሌላ ደግሞ እነዚህ ኦክሲላሪ ወይም ሄልፒንግ ቨርቦች ምን ለማድረግ ያገለግላሉ ማለት ነው? ወደፊት የምናየው ቀጣይ ሴክሽን ላይ የምናየው ምንድነው? ወደ ጥያቄ ለመጠየቅም ለመቀየርም ራሱ ማንን ነው የምንጠቀመው? እነዚህን ኦክሲላሪ ቨርቦች ወይም እነዚህን ሄልፒንግ ቨርቦች ይሆናል ማለት ነው። ስለዚህ አሁን ኔጌቲቭ በምናደርግበት ጊዜ የአረፍተ ነገር ፎርሙላችን ምን ይሆናል? ከፖዚቲቭ ፎርም የተለየ ነው የሚሆነው። ፖዚቲቭ ፎርም ላይ ምንድን ነበረ ፎርማችን? ሳብጀክት፣ verb to have፣ ኦብጀክት አድርገን ነበር አይደል የሰራ ነው። አሁን ደግሞ ምን ይሆናል ማለት ነው? የሴንቴንስ ፎርማችን ምን ይሆናል ማለት ነው? ኔጌቲቭ verb to have በምናደርግበት ጊዜ ደግሞ ፎርሙላችን ምን ይሆናል ማለት ነው? እዚህ ስክሪኑ ላይ እንደምታዩት ምን ሆነ? ሳብጀክት፣ ኦክሲላሪ verb፣ ናት፣ have፣ ኦብጀክት ይሆናል ማለት ነው። ስለዚህ በኦክሲላሪ verb እና በሃቭ verb to have መካከል ምንድን ያስገባነው? ናት ምንን ያሳያል? አረፍተ ነገሩ አሉታዊ ወይም ኔጌቲቭ መሆኑን ያሳየልናል። ከዛ ደግሞ ያለፈ ሃቭ ምን እንዳልነበረን ወይም ደግሞ ምን እንደሌለን አሁን ላይ ወደፊት ምን እንደማይኖረን ያንን ነገር ከናት ጋር በመሆን ምን ያደርጋል ማለት ነው? አሉታዊ አረፍተ ነገርን ይሰራልናል ማለት ነው። ስለዚህ ለverb to have ኔጌቲቭ ፎርም ምን እንጠቀማለን ማለት ነው? ምን አለ? ሳብጀክት፣ ኦክሲላሪ verb፣ ናት፣ ምንድን ሃቭ። ስክሪኑ ላይ እንደምታዩት ሳብጀክታችን አይ፣ ዊ፣ ዩ፣ ዴይ ከሆነ ማንን ይወስዳሉ? ዱ። ከዛስ ናት፣ ሃቭ ምን ይሆናል ማለት ነው? አይ ዱ ናት ሃቭ፣ ዊ ዱ ናት ሃቭ ለማለት ከፈለኩኝ አይ ዱ ናት ሃቭ ምን እላለሁ? አይ ዱ ናት ሃቭ የሌለኝን ነገር አስገባለሁ ማለት ነው። እኛ የለንም ለማለት ከፈለግን ዊ ዱ ናት ሃቭ። Okay, you do not have, they do not have plural subject. ለምሳሌ ሰዎቹ the people do not have። ስለዚህ የሌለንን ነገር እንደዚህ አድርገን በፕሬዘንት ጊዜ ምን ማድረግ እንችላለን ማለት ነው? መናገር እንችላለን። so singular subject ሲኖረን ለምሳሌ she፣ he፣ it ወይም ደግሞ the student ወይም the person ቢሆን እነዚህ ሲንጉላር ሳብጀክት ናቸው አይደለ? ከነዚህ ቀጥሎ ስለሌላቸው ነገር ለማውራት ከፈለግን ምንን ያስከትላሉ ማለት ነው? ዳዝን ያስከትላሉ ማለት ነው። ስለዚህ she does not have፣ he does not have፣ it does not have፣ the student does not have፣ the person does not have እንላለን ማለት ነው። ስለዚህ አሁን የሌላቸውን ነገር ኦብጀክቱ ምን እናደርጋለን? መጨረሻ ላይ አስገብተን አሁን ላይ ፕሬዘንት ታይም ላይ የሌለንን ነገር የሌላቸውን ነገር ምን ማድረግ እንችላለን ማለት ነው? ማስቀመጥ እንችላለን ማለት ነው። ወደ ፓስት ስንመጣ ፓስት ላይ ሉክ ፕሬዘንት ላይ ማንን የተጠቀምነው? ዱ ኤንድ ዳዝን ተጠቅመናል። እነዚህ ፕሬዘንት ታይምን ያሳያሉ። የሁለቱ ልዩነት ምንድነው ብለናል? የባለቤት የሳብጀክት ቫሪዬሽን ነው ብለናል አይደለ?
ኦኬ ሶ ወደ ፓስት ስንመጣ ግን ያለን ቨርብ አንድ ቨርብ ብቻ ነው። ማን ነው? ዲድ። ዲድ እዚህ ጋር ፋንክሽኑ ምንድነው? ታይሙ ፓስት ነው የሚለውን ነው የሚናገረው። ከዛ ባለፈ ደግሞ አረፍተ ነገሩ ኔጌቲቭ መሆኑን ከናት ጋር ለማስቀመጥ ስንፈልግ ማን እናስገባለን? ዲድን እናስገባለን። ስለዚህ ከሁሉም ሳብጀክት ጋር ምን እናስከትላለን ማለት ነው? ዲድ ናትን እናስከትላለን። ስለዚህ ምን ይሆናል ፎርማችን? አይ ዲድ ናት ሃቭ። አያችሁ ሃቭ ነው ያልኩት አልነበረኝም ለማለት ስፈልግ ማለት ነው። ስለዚህ ነበሬ ለማለት ግን ምንድን ነበር ያልኩት? አይ ሃድ ነበር ያልኩት። ሃድ አሁን ወደ ምን ተቀየረ? ወደ ዲድ ናት ሃቭ ተቀየረ። ፓስት መሆኑን ማን ይናገራል? ዲድ ይናገራል። ኦኬ እንቀጥል። አይ ዲድ ናት ሃቭ፣ ዊ ዲድ ናት ሃቭ፣ ዩ ዲድ ናት ሃቭ፣ ዘይ ዲድ ናት ሃቭ፣ ሺ ዲድ ናት ሃቭ፣ ሂ ዲድ ናት ሃቭ፣ ኢት ዲድ ናት ሃቭ። ፕሉራል ኦር ሲንጉላር ሰብጀክት ኢት ዳዝንት ማተር ዩ ካን ዩዝ። ከሁሉም ጋር ምን ማድረግ ትችላላችሁ ማለት ነው። ይሄንን ዲድን ናትን ከዛ ሃቭን እያስገባችሁ ከዚህ በፊት ድሮ ላይ ያልነበራችሁን ነገር ለመናገር መጠቀም ትችላላችሁ ማለት ነው። ሰው ወደ ፊውቸር ስንመጣ ፊውቸርም ላይ የሁለት ቨርቦች ጥምር ነው አይደል የነበረን? ማንና ማን ነው? ዊል እና ሃቭ። አሁን ኔጌቲቭ ስናደርግ ዊል ኦክሲላሪ ቨርብ ነው፣ ፊውቸር መሆኑን የሚናገር ኦክሲላሪ ቨርብ ነው። ስለዚህ በዊል እና በሃቭ መካከል ምን እናስገባለን ማለት ነው? ናትን እናስገባለን። ስለዚህ ናትን አስገብተን ወደፊት የማይኖረንን ነገር ምን ማድረግ እንችላለን ማለት ነው? መናገር እንችላለን። ስለዚህ ምን ይሆናል ማለት ነው? አይ ዊል ናት ሃቭ፣ ዊ ዊል ናት ሃቭ፣ ዩ ዊል ናት ሃቭ፣ ዘይ ዊል ናት ሃቭ፣ ሺ ዊል ናት ሃቭ፣ ሂ ዊል ናት ሃቭ፣ ኢት ዊል ናት ሃቭ። ሲንጉላር ፕሉራል ሰብጀክትስ አንድ ላይ ምን ማድረግ ይችላል ማለት ነው? ያለምንም ችግር መጠቀም እንችላለን ማለት ነው። ስለዚህ ጥንቃቄ ማድረግ ያለብን የቱ ጋር ነው ማለት ነው? ፕሬዘንት ላይ ዱ የሚለው ከፕሉራል ሰብጀክት ጋር እንጠቀመዋለን። ወይም ደግሞ ፕሮናውን ከሆነ የምንጠቀመው አይ ዊ ዩ ዘይ ከሚሉት ጋር እንጠቀመዋለን ዱን ማለት ነው። ኦኬ ዳዝን ደግሞ ሺ ሂ ኢት ወይም ሰርድ ፐርሰን ሲንጉላር የሚባሉት ከነሱ ጋር ሶስተኛ መደብ ነጠላ ቁጥር የሚያመለክቱት ከነሱ ጋር ምን ማድረግ እንችላለን ማለት ነው? መጠቀም እንችላለን። አሁን እዚህ ጋር ጥንቃቄ ማድረግ ያለባችሁ ምንድነው? ኮንትራክሽን ወይም ሪዳክሽን ተጠቅመን ምን ልናደርግ እንችላለን? እነዚህ ልንናገር። ኮንትራክሽን ስንል ኮንትራክሽን ይሄን ያክል የተወሳሰበ ነገር አይደለም። ኮንትራክሽን ማለት የንግግር እንግሊዘኛ ፍጥን ያለ ወይም ደግሞ ለጆሮ ጥሩ ለዛ እንዲኖረው ምን ማድረግ ነው? ኔጌቲቭ ማርከርን ከሌሎች ኦክሲላሪ ቨርቦች ጋር አንድ ላይ አጣብቆ ወይም ጨምቆ መናገር ማለት ነው። ስለዚህ ከዚህ በፊትም በባለፉ ቪዲዮዎች የቨርብ ቱ ቢ ኔጌቲቭ ላይ ትንሽ ለማሳየት ሞክሬያለሁ። አሁን ለማስታወስ ያክል ለምሳሌ ኢዝ ናት የሚለውን ኢዝን ብለን ተናግረናል። አር ናት የሚለውን አንድ ላይ ሬዲዩስ አድርገን አርን፣ ወዝ ናት፣ ወዝን፣ ዌር ናት፣ ዌርን፣ ዊል ናት፣ ወንት ብለን ተናግረናል። ስለዚህ ቲ መጨረሻ ላይ ያለችው ቲ ምን ትሆናለች? ሳይለንት እናደርግና ቀጥሎ ያለውን አንድ ላይ አንጥተን መርጅ አድርገን መናገር እንችላለን። ስለዚህ እዚህ ጋር ጥንቃቄ ማድረግ ያለብን ቨርብ ቱ ሃቭ ከናት ጋር ኮንትራክት ሊሆን ይችላል። ነገር ግን ኮንትራክት የሚሆነው መቼ ነው? ቨርብ ቱ ሃቭን እንደምን ስንጠቀመው ነው? እንደ ኦክሲላሪ ቨርብ ስንጠቀመው ነው። ሃዝን፣ ሃቭን፣ ሃድን የምንለው። ይሄ ደግሞ ፐርፌክት ቴንስ ላይ ይሆናል። እንደ ሜን ቨርብ ቱ ሃቭን ስንጠቀም ኔጌቲቭ በምናደርግበት ጊዜ ዳዝ ናት ነው አይደል የሚሆነው። ስለዚህ ዳዝን፣ ዱ ናት፣ ዶን፣ ዲድን፣ ዋንት ብለን ማን እናስከትላለን ማለት ነው? ሃቭ እናስከትላለን። እዚህ ጋር መጨረሻ ላይ ያለው ቲ ምን ይሆናል ማለት ነው? ሳይለንት ይሆናል። ስለዚህ ለምሳሌ እኔ የለኝም ለማለት ከፈለኩ አይ ዱ ናት ሃቭ እላለሁ አይደለ? ስናገር ምን ይሆናል ማለት ነው? አይ ዶንት ሃቭ፣ አይ ዶንት ሃቭ። ለምሳሌ ብዙ ጊዜ አይ ዶንት ኬር እንል የለ? ስለዚህ ዶን ናት የሚለው ዶን ይሆናል ማለት ነው። አሁን ደግሞ እስቲ ኤክሰርሳይዝ ዲስፕሌይ አደርግላችኋለሁ። እናንተ ፖዝ እያደረጋችሁ እያቆማችሁ ኤክሰርሳይሶችን ተለማመዷቸው። ኤክሰርሳይሶቹን እንግዲህ መጨረሻ ላይ ምን አደርግላችኋለሁ? እኔ መልሳቸውን ዲስፕሌይ አደርግላችኋለሁ። መጀመሪያ ግን መልሶቹን ከማየታችሁ በፊት በተማርነው ትምህርት መሰረት ለመተርጎም ሞክሩ፣ ለመስራት ሞክሩ። ጥያቄ ካላችሁ ኮሜንት ላይ ማስቀመጥ እንዳይረሳ። በዛውም ደግሞ ሰብስክራይብ ያላደረጋቸው ሰብስክራይብ አድርጉ። የሚከታተሉ ሰዎች ቁጥራቸውና ሰብስክራይብ ያደረጉ ሰዎች ቁጥራቸው የተመጣጠነ አይደለም። ስለዚህ ሰብስክራይብ እያደረጋችሁ
ሌትስ ሰፖርት ኢች አዘር፣ እርስ በርስ እንደጋገፍ። ወደፊት ቆንጆ ቆንጆ ኮንተንቶች አሉ። የመጀመሪያ ሴሽን ስለሆነ ነው ይሄ። ስለዚህ እንደጋገፍ። ራይት ሰው በግልም መማር የምትፈልጉ ስልክ ቁጥሬ ከታች አለ። ሰው ዩ ካን ኮንታክት ሚ። ቴሌግራም ቻናልም ጆይን ብታደርጉ ቆንጆ ቆንጆ ነገሮች ስለሚለቀቁ በዛ በቴሌግራም ቻናል እዛም ላይ ፓርቲስፔት ማድረግ ትችላላችሁ፣ መሳተፍ ትችላላችሁ። በሚቀጥለው ክላስ ደግሞ የቨርብ ቱ ሃቭን እንዴት አድርገን ነው ጥያቄ ወደ ጥያቄ የምንቀይረው ወይም ደግሞ ጥያቄ ለመጠየቅ ብንፈልግ እንዴት አድርገን ነው የምንጠይቀው የሚለውን ነገር ለማየት እንሞክራለን። ስለተከታተላችሁኝ እጅግ በጣም አመሰግናለሁ። ሰብስክራይብ መደረግ እንዳይረሳ፣ ሼር ማድረግ እንዳይረሳ። ቢያንስ ለ5 ሰው አንድ ሰው ሼር ማድረግ እንዳይረሳ። So thank you for attending my class. Bye.